የፕሪቶሪያ ስምምነት እንዳይፈጸም እንቅፋት በመሆኑ ለህገ መንግስቱ ተገዢ አይደሉም በማለቱ ምክንያት ከሻዕቢያ ጋር ግንኙነት እየፈጠረ ተፈናቃዮቹን ደግሞ ለጦርነት ዝግጅት ሃይጃክ አርጓቸው ይሄ አግቶ ይዟቸው ለእንደዚህ አይነት ነገር ዳርጓቸዋል። ከፕሪቶሪያ ስምምነት ባፈነገጠ አይነት መልኩ ከፋኖ ጋር ተጣምሮ ለጦርነት እየተዘጋጀ ያለው ቲፒኤልኤፍ ቋቱን ምቹ ሁኔታ ስላልተፈጠረለት በዋናነት የውስጥ ችግሩን በአግባቡ መፍታት ስላልቻለ እና ህዝቡን በዚህ የጦርነት ፍላጎቱ ዙሪያ ማሰባሰብ ስላልቻለ እንጂ ቲፒኤልኤፍ ወደ ጦርነት ለመግባት ጥድፊያ ላይ ነው ያለው። ሺህ ጊዜ ተፈናቃይ እያለ መግለጫ የሚወጣ አካል እንደ መግለጫው እኮ ከሆነ ቲፒኤልኤፍ በቃ ተፈናቃዮቹ ጋር እኮ ያለ እኮ ነው የሚመስለው። አይቷቸው አቆ ሄዶ ጎብኝቷቸው በምን አይነት ሁኔታ ውስጥ ነው ያሉት፣ በምን አይነት ሁኔታ ነው እየኖሩ ያሉት የሚለው በሞት አፋፍ ላይ ያሉት ሰዎችን ሊያተርፍ የሚችል አይነት እንቅስቃሴ እንዳይደረግ እንኳን ቲፒኤልኤፍ በነሱ ሞት በነሱ ጉዳይ ራሱን አጀንዳ ማድረግ ይችላል። አንዱ ያ ሁለት ቲፒኤልኤፍ ራሱን ያገታቸው ራሱ ቲፒኤልኤፍ ነው። ከስምምነቱም ከተፈናቃዮቹ ፍላጎትም ውጪ በሆነ አይነት መልኩ ያገታቸው ቲፒኤልኤፍ